ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን፣ አሁን ይዤላችሁ የመጣው ፕሮግራም አካል ጉዳተኝነትና ፈተናዎችን የሚል ርዕስ ነው እና በዙሪያው እንድንወያይ አንድ እንግዳ ይዤ መጥቻለሁ እና እንግዳውን በመጀመሪያ ራሱን እንዲያስተዋውቀን በትህትና እጠይቃለሁ። ያው ለተሰጠኝ እድልና ለተሰጠኝ ጊዜ ከልብ አመሰግናለሁ። ያው እንደ ወንድሜ እንዳለው ስሜ ኪዳኔ ጎይቶም እባላለሁ። አካል ጉዳተኛ ነኝ። ያው ርዕሱ እንዳነሳው አካል ጉዳተኝነትና ፈተናዎቹ የሚል ነው። ያው የመመለስ እድሉ የተሰጠኝ ደግሞ እኔ ነኝ እና ያው አካል ጉዳተኝነት ማለት ለኔ ማለት እንደ አንድ አካል ጉዳተኛ ያው አስተሳሰብ ነው ብዬ የማስበው። ምክንያቱም አንዳንድ ሰው እየቻለ እንኳን መስራት ያቃተዋል። ምክንያቱም መንገዱን ማየት ያቃተው ሰው አለ፣ ሙሉ አካል ይዞ ማለት ነው። ከዛ እኔ አካል ጉዳተኝነት አስተሳሰብ ነው የሚለው በዚህ ነው። እኔ አካሌን እንኳን ብጎል ግን በቃ አስተሳሰቤ ጭንቅላቴ አካል ጉዳተኛ እንዳልሆንኩ አላስመስልም። ግን አካል ጉዳተኝነት በቃ እንደኔ አስተሳሰብ አቲቱድ ነው ብዬ ነው የማስበው። አሁን እስከ ጭንቅላትህን ካለ እግር ምን ይሰራል? ከእግር በላይ ደግሞ በጭንቅላት ነው የሚሮጠው እና ስለዚህ አካል ጉዳተኝነት እንደኔ አመለካከት በቃ አስተሳሰብ ነው ብዬ ነው የምደመድመው። ግን እንዳለው ደግሞ ያው በማህበረሰቦቻችን ወይም ደግሞ ያደግነው ማህበረሰብ ኢንቫይሮንመንት ኢዝ ዘ ማስተር ኦፍ ማን የሚባል አስተሳሰብ አለ፣ ዴተርሚኒዝም። ያው እሱ ደግሞ ለአካል ጉዳተኝነት በጣም አደገኛ ግብረ መልስ አለው። ምክንያቱም እኔ ያደግኩት ማህበረሰብ ገጠር ማህበረሰብ ነው። እኔ ስገባ ትንሽ የመሸማቀቅ ሀሳቤን እንዳልገልጽ የሚያደርጉ እንቅስቃሴዎች ወይም ደግሞ የማህበረሰብ አመለካከቶች ነበሩ። እኔ አሁን ተረግሜ ወይም ደግሞ የሆነ በእርግማን ያመጣሁት እንደሆነ በማህበረሰብ ይገለጻል። ወይም ደግሞ ወላጆቻችን ኃጢአት ለብቻቸው እንደሰሩ ተደርጎ ነው የሚታሰበው። አሁን ግን እንደኔ በመጽሐፍ ቅዱስን ሳየው አንተን በቃ ተመርጠህ እንጂ ወደህ ሳይሆን ተመርጠህ ነው የምትገባው ብዬ ነው የማስበው። ምክንያቱም እግዚአብሔር ኃይሉን ሲያሳይ በእኛ አሁን ለምሳሌ ናቹራሊ ከተጎዳኝ ናቹራሊ ስጎዳ እግዚአብሔር ኃይሉን የሚገልጽበት እኛ ላይ ነው። ስለዚህ እኔ የተጎዳሁት እግዚአብሔር እንደዚህ ስለተፈጠርኩኝ እንጂ ወላጆቻችን ወይም ደግሞ እኔ ስለተረገምኩ አይደለም ብዬ ነው የማስበው። ስለዚህ አቲቱድ ነው በቃ አስተሳሰብ የአስተሳሰብ ጉዳይ እንጂ የአካል ጉዳተኛ የለም ብዬ ነው የማስበው። ከዛ ደግሞ ከዛ በዘለለ ያው በማህበረሰብ ዙሪያ ሳየው እኔ እንኳን እግዚአብሔር ይመስገን ብዙ ከማህበረሰብ ተገልሌም ሲማም ሆኜ አላውቅም። ግን እንደ አንዳንድ ጓደኞቼ ትምህርት የማይማሩ ከቤት የማይወጡ ብዙ ሰው የማያቸው እንደኔ አካል ጉዳተኞች ሆኖ ግን አመለካከቱ በቃ በድሮ እንደ እርግማን እንደ የሆነ የተለየ የሆነ እሱ የተለየ ፍጡር እንደሆነ አስበው ከቤት የማያስወጡ ወላጆችም አሉ። እኔ ግን እግዚአብሔር ይመስገን ከአንደኛ ክፍል እስከ ዩኒቨርሲቲ እስከ ሰከንድ ይር ተምሬያለሁ። እስካሁን ሁለተኛ ዓመት የዩኒቨርሲቲ ተማሪ ነኝ። እግዚአብሔር ይመስገን ብያለሁ። ግን ይሄን የሚፋቀው ወይም ደግሞ ይሄን ችግር ወደዚህ ችግር የሚጋለጡት ግን የማህበረሰብ ተጽዕኖ ነው። በአንዳንድ አካባቢዎች እኔ እንኳን ምስል ብያለሁ እስካሁን። ግን በቃ ይሄን ችግር የምንፈታው እኛ የተማረ ሰዎች አካል ጉዳተኛ በአስተሳሰብ እንጂ በአካል እንደሌለ ልጆቻችን ከህፃንነታቸው ሲያድጉ የሆነ ትምህርት ስለ አካል ጉዳተኝነት ግንዛቤ አለመኖር ወደዚህ ያደረሰ። ግን በቃ የተማረ ኃይል ሰው ካለ ወይም ደግሞ የተማረ ኃይል ሰው ይመለከተኛል የሚል ሰው ለአካል ጉዳተኝነት ግንዛቤ ማስተማር አለበት ብዬ ነው የማስበው፣ እንደኔ አቋም ማለት ነው። ስለዚህ
አካል ጉዳተኝነት በእኔ ዙሪያ ገምግሜ ጨርሻለሁ። እግዚአብሔር ይመስገን እስካሁንም ደግመዋለሁ። ያው በመጨረሻም አንድ አስተያየት አለኝ። በእኔ አካል ጉዳተኞች አሉ የማይማሩ ከቤት የማይወጡ ግን እኔ ይሄ ዩቲዩብ ቻናል የከፈትነውን አካል ጉዳተኛ ሀሳቡን የሚገልጽበት የተቸገረ ሰው መጥተው ድምፅ የሚሆንበት ዩቲዩብ ቻናል ነው ብለን ነው ያሰብነው እና ብለን ነው የከፈትነው። ስለዚህ ይህን እንዲሆን ማህበረሰቡ ሙሉ ግንዛቤ እንዲኖረው በአካል ጉዳተኞች ዙሪያ በደንብ እንዲሰራ መንግስትም ይሁን ይመለከተኛል የሚል የተማረ ኃይል ሰው ይሁን ባለሀብት ይሁን የሳይካትሪስት የተማሩት ወንድሞቻችን ይህን መስራት አለባቸው። እኔ እንደኔ ይህን ብዬ ነው የምመክረው። ያው ይሄ ዩቲዩብ ቻናል ደግሞ አላማው ግልጽ ነው ተናግሬዋለሁ። ይህን እንዲሆን ደግሞ ሁሉም አካል ጉዳተኛ ሀሳቡን እንዲገልጽ ሸር፣ ላይክ፣ ሳብስክራይብ በማድረግ የሞራላዊ ግዴታችሁ የማህበረሰባዊ ግዴታችሁ የአካል ጉዳተኝነት ድምፅ ስለሆነ ድምፅ እንድትሆኑ በሳብስክራይብ እንድትገልጹልን በትህትና እጠይቃለሁ። እና በመጨረሻ አንድ ጥያቄ ልጠይቅ። ልክ እንዳንተ ያሉ አካል ጉዳተኞችን ምንድን ነው የምትመክራቸው? የምታስተላልፍላቸው መልእክት አለ አይደል? ያው እንዳልከው እውነት ነው። እኔም መስራቸው ያው ከቤት እንዲወጡ ስለ አካላቸው ሳይሆን አስተሳሰባቸው። ምክንያቱም እየተሸማቀቁ ነው የሚኖሩት። እኔ አሁን አንድ እጄን እንደዚህ ብል በቃ እጁን እኮ ጠማማ ነው ወይም ደግሞ አይኔን ቢጠፋ እውር እኮ ነው አንካሳ እኮ ነው ምናምን የሚለው ስድብ እንዲለቋቸው ወደ ትምህርት ገበታ መግባት አለባቸው። ከማህበረሰብ ጋር ሚክስ መሆን አለባቸው፣ መዋሃድ አለባቸው። በተለያዩ ማህበራዊ መስተጋብሮች መሰማራት እንዳለባቸው ማስበው። ስፔሻሊ ያው አሳወስከን እኔ የምጠቁመው ማህበራዊ ጉዳይ የሚባል አለ። በሁሉም ዙሪያ ስለ ማህበራዊ ኑሮ ማህበራዊ ሁኔታ የሚጠይቅ ወይም ደግሞ የመንግስት አደረጃጀት አለ። ለሱ ብለው እኔ የአካል ጉዳተኝነትን ስፔሻል ኒድ ማሟላት ያለበት በእርዳታ ምናምን ሳይሆን በአስተሳሰብ በሞራሊቲ ወደ ትምህርት ገበታ እንዲገቡ ብርታት በመስጠት እንዲተባበራቸው እንደ መንግስት አካል ለሱም እጠይቃለሁ። እና በቃ ወንድሞቼ የምለው በቃ በመጨረሻ ተናግሬዋለሁ። አሁንም ደግሞ ግን በቃ አካል ጉዳተኛ የሚባል ሰው የለም፣ አስተሳሰብ እንጂ ሰው የለም። ስለዚህ ወንድሞቼ የምመክራችሁ በቃ በደንብ አድርጋችሁ አስባችሁት የምትሰሩበት ምክንያቱም ይሄ ዩቲዩብ ቻናል ዘር፣ ሃይማኖት፣ ሀገር አይለይም። ምክንያቱም አካል ጉዳተኛ ነው፣ አንድነታችን ደግሞ አብሮነታችን ነው። ስለዚህ ሁሉም ሰው እንዲመጣ ወደዚህ ዩቲዩብ ቻናል አባል እንዲሆን እና በቃ ሀሳቤን ለማቆጨት ለመጨረስ ማለት ነው። በቃ ያለ ሰው ይመለከተኛል። አሁንም ደግሞ በድጋሚ ነው የምናገረው፣ አርግቼ የምናገረው ማለት ስለ አካል ጉዳተኝነት ስለ አካል ጉዳተኛ መዘመር አለበት የኢትዮጵያ። የእውነቴን ነው። ምክንያቱም እኛ ወደኋላ የቀረነው አመለካከታችን ነው። ሰውማ ብዙ ነው። ስለዚህ በቃ ስለ አካል ጉዳተኝነት በሁሉም ዙሪያ እንዲሰራ በትህትና እጠይቃለሁ። እኔን ደውላችሁ ማግኘት የምትፈልጉ ወንድሞቼ ደግሞ በኢሜል አድሬስ ከፈለጋችሁ ያለጥፈዋለሁ ዩቲዩብ ላይ ከሆነ ደግሞ በስልክ 0938527532 ኪዱ ብላችሁ ደውላችሁ ማግኘት ትችላላችሁ ወንድሞቼ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ እና በሌላ ቀን በሌላ ፕሮግራም እንድንገናኝ ተስፋ አደርጋለሁ። እስከዛም መልካም ሁሉ ለአንተ እመኛለሁ።